ነገረ ሃይማኖት ሐዋርያው ቅዱስ ጳውሎስ ሃይማኖት መሠረት ምግባርም ሕንፃ ነውና እንዳለ 318ቱ ሊቃውንተ ቤተ ክርስቲያንም ከሁሉ አስቀድመን የሃይማኖትን ትምህርት መማር ይገባናል በማለት ከሁሉ በፊት ስለ ሃይማኖታችን ማወቅ እንደሚገባን አስተምረዋል። ቅዱስ ዮሐንስ አፈወርቅም ሃይማኖት መሠረት ናት፣ የቀሩትም ጣራና ግድግዳ ናቸው በማለት ይህንኑ ያረጋግጥልናል። በመሆኑም አባቶቻችን ከሁሉ አስቀድሞ ስለ ሃይማኖት ማወቅና መረዳት እንዳለብን እንደነገሩን ስለ ሃይማኖት ምንነት ከሁሉ አስቀድመን እንመለከታለን። የቃሉ ትርጉም ሃይማኖት እንዲህ ነው ብሎ ለመፍታት አስቸጋሪ ነው። ምክንያቱም የራሱ መገለጫ ባህሪያት ያለው በመሆኑና ሊቃውንተ ቤተ ክርስቲያንም በተለያየ ምልከታ የተለያየ ትርጓሜ የሚሰጡበት በመሆኑ ነው። ነገር ግን የቃሉን ትርጉም የበለጠ ግልጽ ለማድረግ በሁለት አይነት መንገድ ለመተርጎም ነው። ዘይቤያዊ ፍቺ ሃይማኖት ማለት አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸውን ላይ ሲፈቱ እንዲህ ይላሉ። ሃይመነ አሚን ከሚል ቃላቶች የተገኘ ሲሆን ትርጓሜውም ማመን፣ መታመን፣ እምነት፣ ጽኑ ተስፋ፣ የአምልኮት ባህል በልብ በረቂቅ ሀሳብ የሚሳል ማለት ነው በማለት ይፈቱታል። የመጽሐፍ ቅዱስ መዝገበ ቃላትም ሃይማኖት የሚለውን ቃል በተመሳሳይ እምነት ማለት እንደሆነ ይተረጉማል። ምስጢራዊ ፍቺ ሃይማኖት ማለት በአንድ በእግዚአብሔር ማመን፣ ይህም ሲባል በሕልውናው በባሕርየ መለኮቱ በልዩ ሦስትነቱና አንድነቱ በምልአተ አካሉ ዓለምን ካለመኖር ወደ መኖር አምጥቶ በማስተዳደሩ ማመን ማለት ነው። ከላይ በገለጽነው አገላለጽ ማመን ስንል የዚህች ዓለም አስገኚ መጋቢ የሆነ ዓለምን ከመፍጠሩ በፊት በሕልውናው የነበረ መሆኑን በዘመናት ላይ የሚሰለጥን ዓለማትንም አሳልፎ ለዘላለም በማታልፍ መንግስት የሚኖር እግዚአብሔር አምላክ አለ ብሎ ማመን ማለት ነው። መታመን ማለት ላመኑት ለተቀበሉት ነገር መገዛት፣ ያመኑትም ነገር መናገር፣ ለእርሱም መመስከር ማለት ነው። አንደበትም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ሁሉ ይመሰክር ዘንድ ነው። ሃይማኖት እጅግ ብዙ ነገርን ያካትታል። ይኸውም የሰውን መላ ሕይወቱን፣ እውቀቱን፣ ስሜቱንና ፍቃዱን ይቆጣጠራል። ማህበራዊም ግላዊም ነው። ይህ ማለት በማህበረሰብ በህብረተሰብ የሚታመን ነገር በመሆኑ ነው። ግላዊ ነው ስንል በግላችን ያለማንም ጣልቃ ገብነት የምናምነው ነገር በመሆኑ ነው። በተስፋ የምንረዳው ነው። ይህም ማለት ያለ አንዳች እይታ በእምነት መነጽርነት ተመልክተን በተስፋ የምንቀበለው ነው። እምነትን ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ዕብራውያን 11:1 በጠቅላላው ሁሉም ሰው የራሱ ሃይማኖት አለው። እንዲህ ሲባል እግዚአብሔር የለም በራሱ የሚያምነው ሃይማኖቱ በእግዚአብሔር አለመኖር ነው። በአንጻሩ ደግሞ በአልቦተ እግዚአብሔር በእግዚአብሔር ላይ እምነት ያለው ሰው ሃይማኖቱ በእግዚአብሔር መኖር ላይ ነው። ሁለቱም በራሳቸው መንገድ መኖር አለመኖሩን አይተው ሳይሆን አለም አሊያም የለም ብለው በመቀበላቸው ነው። የሃይማኖት አመጣጥ በሃይማኖት አመጣጥ ላይ በዓለም ዙሪያ ያሉ ፈላስፎች፣ ፖለቲከኞች፣ ሳይንቲስተኞች፣ ደራሲያን ወዘተ ሁሉም የተለያየ አመለካከት ይዘው በየራሳቸው መንገድ ይገልጻሉ። ሁሉም በተለያየ ምልከታ ቢያዩትም የሁሉም መዳረሻ ግን ሃይማኖት ሰው ሰራሽ መሆኑን የሚገልጽ ድምዳሜ ላይ መድረስ ነው። ነገር ግን ሃይማኖት የተጀመረው በዓለመ መላእክት ነው። እግዚአብሔር መላእክትን ፈጥሮ እርሱን የሚያውቁትና የሚመረምሩበትን መንፈሳዊ ጥበብ ሰጥቷቸው ተሰወራቸው። በዚህም በዓለመ መላእክት በተነሳ የማንነት ጥያቄ ንውጽውጽታ ተፈጠረ። ይህንን የተመለከተው ሳጥናኤል እኔ ፈጠርኋችሁ በማለት በዓለመ መላእክት ዘንድ መከፋፈልን አስከተለ። በቅዱስ ገብርኤል ማድረያ ቃል የተረጋጋው የመላእክት ዓለም በሳጥናኤል ክፉ ሐሳብ ማብቂያ ባለመኖሩ እግዚአብሔር ይህን ከይሲ እርሱ እንደሳተ ብዙዎችን እንዳያስት ብሎ ፈጣሪ በፍጥረቱ እንዲታወቅ ለይኩን ብርሃን ይሁን ባለ ጊዜ በብርሃኑ መገለጥ መፈጠር የእግዚአብሔርን አንድነትና ሦስትነት የተመለከቱ መላእክት ቅዱስ 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 በማለት አንተ ፈጠርከን፣ ለአንተም እንገዛለን፣ አንተም አምላካችን ነህ በማለት ሃይማኖታቸውን ገልጸዋል።
ያኔም ሃይማኖት ተጀመረች። ይህ በዓለመ መላእክት የተጀመረው ሃይማኖት በሰው ልጆች ተፈጥሮ ዝንባሌ ውስጥ ያለ ነው። ይህንንም ቅዱስ ጳውሎስ ሲገልጥ እርሱም ሕይወትና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳችም እንደሚጎድለው በሰው ልጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። ሐዋርያት ሥራ 17:25 በማለት ሁሉም ሰው ሃይማኖታዊ ፍላጎት እንዳለው ገልጾ እናገኛለን። ዳግመኛም እነርሱም ሕሊናቸው ሲመሰክርባቸው ሐሳባቸውም እርስ በርሳቸው ሲካሰስ በልቦናቸውም የተጻፈውን የሕግ ሥራ ያሳያሉ በማለት ሰው የሃይማኖትን ሕግ በልቦናው ሰሌዳ ላይ እንደተጻፈ ገለጸ። ምክንያቱም በዚህ አገላለጽ ሃይማኖት ከእግዚአብሔር ያልተሰጠ ሰው ሰራሽ ቢሆን ኖሮ አሕዛብ እግዚአብሔርን አያውቁትምና ባለማወቃቸው ለፍርድ ባልቆሙ ነበር። ነገር ግን ሃይማኖት ለሰው ሁሉ የተሰጠ በመሆኑ የሃይማኖት ሕግ ለሁሉ በእኩል መጠን ይፈርዳል። በመሆኑም ሃይማኖት ከእግዚአብሔር የተሰጠ ነው። የኦርቶዶክስ ተዋሕዶ ሃይማኖት ቅድስት ቤተ ክርስቲያን ጥልቅ የሆነው አስተምህሮዋ መሰረቱ መጽሐፍ ቅዱስ ነው። ይህም ሲባል የነቢያቱን ትንቢት የሐዋርያቱንም ስብከት መሰረት አድርጋ ነው የምታስተምረው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በነቢያትና በሐዋርያት መሰረት ላይ ታነጻችኋል ማለቱ ይህንን ለመግለጥ ነው። ኤፌሶን 2:20 እናም ቤተ ክርስቲያን ይህንን መሰረት አድርጋ በየዘመናቱ በመናፍቃን ለሚነሳባት የአስተምህሮ ጥያቄ ሊቃውንተ ቤተ ክርስቲያንን በየጉባኤያቱ የነቢያቱን ትንቢትና የሐዋርያቱን ስብከት መነሻ አድርገው ጥልቅ የሆነ ትምህርትን በመስጠት ምላሽ ሰጥተዋል። በእነዚህም ጉባኤያት ከምላሹ በተጨማሪ በጉባኤያቱ አስተምህሮዋን የሚገልጥ ስያሜም ሰጥተዋታል። ኦርቶዶክስ በዘመኑ ሊቅ የተባለና በእውቀቱም አንቱታን ያተረፈ አርዮስ የተባለ መናፍቅ ወልድ የእግዚአብሔር አብ የመጀመሪያ ፍጥረት እንደሆነ መንፈስ ቅዱስም ለወልድ የመጀመሪያ ፍጥረት ነው በማለት ምስጢረ ሥላሴ ላይ የምንፍቅና ትምህርትን ባስተማረ ጊዜ ይህን የምንፍቅና ትምህርት ለመግለጥና ለመመለስ ካልተቻለም መናፍቁን አርዮስን ከነትምህርቱ ለማውገዝ በ325 ዓመተ ምህረት ኒቂያ በተባለች ከተማ ጉባኤ ተጠርተዋል። በዚያም ጉባኤ በቅዱስ አትናቴዎስ ዘእስክንድርያ የተመራውና 318 ሊቃውንተ ቤተ ክርስቲያንን የያዘው ጉባኤ አርዮስን ከነትምህርቱ በማውገዝና በማሳፈር በጉባኤው ፍጻሜን ኦርቶዶክስ የሚል ስም ለቅድስት ቤተ ክርስቲያን ስያሜነት አውጥተዋል። ኦርቶዶክስ ማለት ቀጥተኛ ርትዕት እምነት ማለት ሲሆን ይኸውም ቅድስት ቤተ ክርስቲያን ከላይ ለመግለጥ እንደተሞከረው የነቢያቱን ትንቢት አያስፈልግም ብላ ሳትጥል የሐዋርያቱንም ስብከት ሳታዛንፍ በአንድነት ለስርዓተ አምልኮቷ መሰረት አድርጋ በመቀበሏ የተሰጣት ስያሜ ነው። ይህም ስያሜ ቅድስት ቤተ ክርስቲያን ከ325 ዓመተ ምህረት ጀምሮ ለራሷ ስያሜነት መጠቀም ጀምራለች። ተዋሕዶ የኒቃ ጉባኤ ከተካሄደ በኋላ በቁስጥንጥንያ ከተማ ዳግም መንፈስ ቅዱስ ሕጹጽ ነው፣ መንፈስ ቅዱስ ፍጡር ነው የሚል በመንፈስ ቅዱስ የባህሪ አምላክነት ላይ የምንፍቅና ትምህርትን ያስተማረ መቅዶንዮስ በተባለ መናፍቅ ተነስቶ ነበር። በኋላም በ381 ዓመተ ምህረት በተካሄደው የቁስጥንጥንያ ጉባኤ 150 ሊቃውንተ ቤተ ክርስቲያን የመንፈስ ቅዱስ የባህሪ አምላክነት በማስረዳት በእነርሱም ትምህርት አልመለስ በማለቱ በጉባኤው ከነ ትምህርቱ ተጉዟል። ከቁስጥንጥንያ ጉባኤ በኋላ የተካሄደው ጉባኤ በ430 ዓመተ ምህረት የተካሄደው የኤፌሶን ጉባኤ ነው። በጉባኤውም ንስጥሮስ የተባለ መናፍቅ በምስጢረ ተዋሕዶ በምስጢረ ሥጋዌ ላይ የሁለቱ ባህሪን ትምህርት በማስነሳቱ የተካሄደ ጉባኤ ነው። በጉባኤውም በእስክንድርያ መንበር መሪ አባት የነበረው ቅዱስ ቄርሎስ በሊቀ መንበርነት በመመራት ክርስቶስ በተዋሕዶ ፍጹም ሰው ፍጹም አምላክ መሆኑን አስረግጦ በማስተማርና የተዋሕዶን ምስጢር አምልቶና አስፍቶ በመግለጥ የንስጥሮስን ኑፋቄ ገልጧል። ንስጥሮስም ከምንፍቅናው ባለመመለሱ በጉባኤው ተወግቷል። በጉባኤውም ቅድስት ቤተ ክርስቲያን ክርስቶስ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል አለው፣
ፍጹም ሰውነትን ከፍጹም አምላክነት ጋር ተዋህዶ ነው የምትለው። መለያየት፣ መነጣጠል፣ መደራረብ የሌለበት ብላ የምታስተምረው በመሆኗ ተዋህዶ የሚል ስያሜ ከዚህ ጉባኤ በኋላም ለቅድስት ቤተክርስቲያን መጠሪያነት ተሰጥቷል። በዚህም መነሻነት ቅድስት ቤተክርስቲያን በ325 ዓመተ ምህረት በኒቂያ፣ በ381 ዓመተ ምህረት በቁስጥንጥንያ፣ በ430 በኒቂያ የተካሄደውን ጉባኤ ሙሉ ለሙሉ የምትቀበል በመሆኗ እና በእግዚአብሔር አብ፣ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ የባህሪ አምላክነት ላይ የማይለወጥ እምነት ያላት በመሆኗ እንዲሁም ከክርስቶስ በተዋህዶ ፍጹም ሰው መሆን እና ዓለምን ማዳን ላይ የማይለወጥ አስተምሮ ያላት በመሆኗ የሊቃውንተ ቤተ ክርስቲያንን አስተምሮ ሳትለውጥ እና ሳትበርዝ የተቀበለች በመሆኗ የኦርቶዶክስ ተዋህዶ ቤተ ክርስቲያን በሚል ራሷን በሚገልጽ ስያሜ ትጠራለች።